እነዚህ መሰረታዊ የሚባሉት ናቸው። መሰረታዊ ግዴታ ማንም ቴክኒሻን ሊኖረው የሚገባ መሰረታዊ የጥገና እቃዎች ናቸው። በተጨማሪ ሰላም የኮረንት ዩቲዩብ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ ይዘንላችሁ የቀረብኩት አንድ ኤሌክትሮኒክስ ጥገና ባለሙያ ምን እቃዎች ያስፈልጉታል የሚለውን እቃዎቹን በዝርዝር የሚያስፈልጉትን እቃዎች እንትን ለማለት ነው። ያው እኔ ኤሌክትሮኒክስም ኤሌክትሮሜካኒካልም ነው የምሰራው። ማለትም ፍሪጅም ሰራለሁ፣ ልብስ ማጠቢያ ማሽንም ከእንደገና ቲቪም ምናምን ሁሉንም ስለምሰራ ለሁሉም እቃ የሚያስፈልጉትን እቃዎች ለሁሉም ስራዎች የሚያስፈልጉትን እቃዎች አቀርብላችኋለሁ። መሰረታዊ የሚባሉትን ነገሮች ላሳያችሁ። አንድ ቴክኒሻን ሊኖረው ግድ የሚላቸው መሳሪያዎች ማለት ነው። ካቻቢቴ ያስፈልገዋል ለመፍታት ግድ ነው። በአሜሪካንም በፍላትም በአሜሪካንም እንደዚህ ይበረታል። ሌላው ያው ፒንሳ ምናምን የሚፈታታበት ምናምን ነገር ማለት ነው መፍቻዎች ያስፈልጋሉ። ይሄ ዋና መሰረታዊ ምናምን የሚባሉት እቃዎች ናቸው። ከዛ በተጨማሪ አንዳንዴ አሁን የአንዳንድ ዋሽንግ ማሽኖችን በምንፈታ ጊዜ ትንሽ ለየት ያሉ ብሎኖች እናገኛለን ውስጣቸው። ለዛ ብዙውን ጊዜ እንደዚህ አይነት ጨረቃ ነው የሚባለው ይሄ መፍቻ ቢኖረን ስፔሻሊ ዋሽንግ ማሽን ልብስ ማጠቢያ ማሽን አውቶማቲክ ነው ልብስ ማጠቢያ ማሽን የሚሰራ ሰው ይሄ መፍቻ ያስፈልገዋል። አለንኪ ያስፈልገናል። አለንኪም ግድ ነው፣ ይሄ ያስፈልገናል። ሌላ ደግሞ እቺ ትንሽዬ ኪት አለች የመፍቻ ኪት፣ እሷ ብትኖረን ይመረጣል። ሌሎቹ በቃ ኖርማል መፍቻዎች ናቸው። እነዚህ ስፔሻሊ ለልብስ ማጠቢያ ማሽን ግድ ናቸው። ኤሌክትሮኒክስ ብቻ ለሚሰራ ሰው ግን ይሄ በቂው ነው። ኤሌክትሮኒክስ ብቻ ለሚሰራ ሰው። ሌላኛው ደግሞ የሚያስፈልገን ቮልት ሜትር ነው በተጨማሪ ማለት ነው። ይሄ ግድ ነው። ማንኛውም ቴክኒሻን ቮልት ሜትር ሊኖረው ይገባል። ያለ ቮልት ሜትር ምንም ሊሰራ አይችልም። የአቦ ሰጥ ስራ ነው የሚሆነው። ስለዛ ይሄ በዚህ በሜትራችን እያነበብን ምንድነው ውስጡ ብልሽቱ ምናምን የሚለውን በዚህ ነው የምንፈትሸው፣ ማዳመጫችን ማለት ነው። ሌላኛው ካውያ ይሄ ያስፈልጋል፣ ግድ ነው ለመበየድ። ከዚህ ውጪ መበየድ አንችልም። ሌላኛው ሊድ ያስፈልገናል። ሳከርም ነበረኝ እቺ ሊድ ማንሻ ቤት እንዳገባች አጥዋት እንጂ ሳከርም ያስፈልጋል። እንግዲህ ይሄኛው እነዚህ መሰረታዊ የሚባሉት ናቸው። መሰረታዊ ግዴታ ማንም ቴክኒሻን ሊኖረው የሚገባ መሰረታዊ የጥገና እቃዎች ናቸው። በተጨማሪ ያው ቲቪዎችን ሰራለሁ ምናምን ብያችኋለሁ። ሶልደሪንግ ስቴሽን አለኝ እንደምትመለከቱት፣ ይሄ በንፋስ ምናምን የሚበይደው ማለት ነው። ኤስኤምዲ አይሲዎችን ምናምን ለማንሳት እኔ ሶልደሪንግ ስቴሽን እጠቀማለሁ። ቢኖረን አሪፍ ነው፣ ከሌለ ግን ግዴታ አይደለም። ይሄንን እጠቀማለሁ። ሌላው ደግሞ እስቲ ወደ ለፍሪጅ ጥገና ፍሪጅ የይዞ ፍሪጅ መስራት ለሚፈልግ ሰው ለፍሪጅ ጥገና የሚሆኑ ቱልሶች አሉ። ዋነኛው ይሄ የመበየጃ ነው፣ ኦክሲጅን መበየጃ ማለት ነው። ኦክሲጅን መበየጃ እና ይሄ ኦክሲጅን መበየጃ ግድ አንድ ፍሪጅ ለሚሰራ ባለሙያ ግዴታ ያስፈልገዋል። የኦክሲጅን መበየጃ ያለዚህ ምንም ሊበየድ አይችልም።
ሌላኛው ጌጅ ነው። ገመዶቹ አሉ። ጌጅ ገመድ ይኸው ጌጅ ነው። ጌጅ ከነ ገመዱ ግድ ነው። ጋዝ ሲሞላ በዚህ ጌጅ ነው የሚሞላው። ሌላኛው የትቦ መቁረጫ አለ። ይሄ የትቦ መቁረጫ ነው። ያው ፍሪጅ ስራ ትንሽ መበያየት መቆራረጥ ምናምን ይበዛበታል። ይሄ የትቦ መቁረጫ ነው። እየከረከረ ነው የሚቆርጠው። ታያችኋል። እስቲ ቆርጬ ላሳያችሁ። ይኸውላችሁ እቺን እዛ ውስጥ አስገብታችሁ ጠበቅ እያደረጋችሁ ማዞር ነው። ላላ ሲል ጠበቅ ይደረግና ማዞር ነው። አሁንም ላላ ሲል ጠበቅ ይደረግና ማዞር ነው። ላላ ሲል ጠበቅ ይደረግና አያችሁ እንዴት እንደቆረጠ ከርክሮ እና መቁረጫ ያስፈልጋል። ሌላኛው ደግሞ የሚያስፈልገው የቆረጥነውን ለመቀጠል ማስፊያ ያስፈልጋል። ትቦ ማስፊያ አንዱን ካንዱ ለማጎራረስ ትቦ ማስፊያ ያስፈልጋል። ለምሳሌ እነዚህን ሁለት እንትኖች ለመበየድ ፈለኩኝ፣ ግን እንደዚህ ሆኖ መበየድ አይችልም። አንዱ መስፋት አለበት፣ አንዱ ውስጥ መግባት አለበት። ያንን ለማድረግ እንዴት መሰላችሁ? ይሄ የትቦ ማስፊያ ነው። እንደዚህ እናሳለዋትና ቺን ጥብቅ አድርገን እናስራለን። ከዛ ይሄ ግድ መሰረታዊ የሆነ ቱል ነው። ጋዝ ለመሙላት ግድ ይሄ ያስፈልጋል። አያችሁ እዮቹ ሲያሰፉ እዚህ ጋር ያያችሁ ነው። አውጣው አያችሁ አንዱ ውስጥ ገባ። አሁን መበየድ ይችላሉ። ቅድም ግን እንደዚህ ሆኖ እንዴት ነው የሚበየደው? አይበየድም። አሁን አንዱ ስለገባ እንደዚህ ተደርጎ መበየድ ይችላል። ጥሩ። እና ይሄ መሰረታዊ የሆኑ ቱልሶች ናቸው አንድ ፍሪጅ ለሚሰራ ሰው። ስፔሻሊ እቺኛዋ እንትን ትልቁን ይዞ ከመሸከም ከመዞር እቺ በጣም ቀለል ያለች መበየጃ ቶርች ናት። ይሄን ማድረግ ይቻላል። እና ሌላ ጋዞች ምናምን አሉ። አሁን ብዙ እንትን ስለማይል ነው። ጋዝ ያስፈልገናል። ይሄ ፍሪጅ ጋዝ ነው። R600 R134 እንደ የጋዙ ታይፕ ብዙ አይነት ጋዞች አሉ። እቺ ባለ 400 ግራም ናት። በተለያየ እንትን እስከ 6 ኪሎ ምናምን ድረስ አለ። ግን ያው እኔ የዞርኩኝ ስለሆነ የምሰራው ትልልቁን ለመሸከም ስለማይመች በዚህ ነው የምሰራው። እና ይሄ መሰረታዊ የሆነ የፍሪጅ ጥገና መሳሪያዎች ናቸው። ያለዚህ ፍሪጅ ጠግናለሁ ማለት ማይታሰብ ነገር ነው። እና እንዳልኳችሁ ነው። ሌላኛው ደግሞ ሳላሳያችሁ ያለፍኩት የረሳሁት እቺ ናት። እቺ ባክላይት ቴስተር ትባላለች።
እዚህ ላይ እንትን ነበረው ጽሁፍ ነበረው ተገንጥሎ ነው። እና ቲቪ ለሚሰራ ሰው አሁን እንደሚታወቀው ብዙ የቲቪዎች ብልሽት ባክላይት ነው። አብዛኛው የቲቪዎች ብልሽት ብዙውን ጊዜ ባክላይት እና ፓወር ሰፕላይ ላይ ነው። እና ይሄ እንደዚህ አድርገን የተቃጠለችዋን አምፖል እንደዚህ አድርገን እንትን ማለት እንችላለን። አሁን ምን ሞክሬ ላሳያችሁ። የለኝም ባክላይት። ኦኬ አገኘው። አሁን ለምሳሌ ቆይ እቺን ፕሮብ ልቀይራት። ይሄ ባክላይት ቴስተር ነው እና ያው ባክላይት ውስጥ እነዚህ ናቸው ያሉት። እነዚህ አምፖሎች ናቸው ያሉት። ሌላ ምንም አዲስ ነገር የለውም። ይሄ ባክላይት ማለት ነው በቃ። አልተመቸኝም። አያችሁ? ይሄ ባክላይት ቴስተር ነው እና እስከፈለጋችሁት እንደዚህ አንዱንም አራቱንም አምስቱንም እንዳለ አድርጎ ይለካላችኋል። አያችሁ አያችሁ አያችሁ። እና ይሄ ያስፈልገናል። ባክላይት ቴስተር እንዳልኳችሁ ሜትር አለ፣ ሳከር አለ፣ ቺካዊ አለች ምናምን። እነዚህ መሰረታዊ የሆኑ እንትኖች ናቸው። አይ እኔ ብዙ ስራ ሰራለሁ ምናምን የሚል ደግሞ ያቺ ሶልደሪንግ ስቴሽኗን ምናምን ማካተት ይችላል። እና ይሄ ነው። ብዙ ነገር ረሰው። ይሄ ሌላ ደግሞ ይረሰው። እቺ ፍሪጅ ለሚሰራ ሰው እቺ እያያችሁ ነው። ሃሎጅን ሊክ ዲቴክተር ይላል። እና ብዙ ጊዜ ያው ፍሪጅ በሊኬጅ ምክንያት ያው ፍሪጆች እንትን ይላሉ፣ ጋዛቸውን ሊክ ያደርጋሉ። እና ሊኬጁ ጋዙኛው የቱ ጋር ነው የሚፈሰው ቦታውን ካላወቅን ያው ለመጠገን ከባድ ነው የሚሆነው። እና ይሄንን ሊኬጅ ዲቴክተር በመጠቀም የቱ ጋር ነው ጋዙ እየፈሰሰ ያለው የሚለውን ቼክ አድርገን ያቺን ቦታ ደፍነን ዘግተን ፍሪጁን ወደ ስራ ማስገባት እንችላለን። እና ይሄ ሊኬጅ ዲቴክተር ያስፈልጋል ለፍሪጅ ጠጋኞች። ይሄ ሊኬጅ ዲቴክተር እንዴት እንደሚሰራ ላሳያችሁ ነው። ይሄ ባትሪ ውስጡ አያችኋ፣ እንደዚህ ይጮሃል። እንዲህ አድርገን እቺ እየበራች እንዲህ ስናደርግ ልክ ሊኬጅ ያለበት ቦታ ጋር ሲደርስ ይጮሃል። እና ይሄ መሳሪያ ቢኖረን ተመራጭ ነው። ስራን ቀለል ለማድረግ ዘመናዊ በሆነ መልኩ ለመስራት እና ይሄ ነው እላችኋለሁ። በጣም የሚገራርሙ አስተማሪ ጠቃሚ የሆኑ መረጃዎችን የምታገኙ ይሆናል። አመሰግናለሁ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተረፈ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።